ዛሬ ደግሞ ህዝቤ እንዳለ ተሰልፏል። ቲቸር እዴ ልጅ ባርኮት ወዴት ነው በዚህ ጠዋት ሩጫው? ቲቸር ተማሪዎች ትምህርታቸው እንዳይስተጓጎል ልደርስላቸው ብዬ እኮ ነው የምሮጠው ልጄ። ያው የሰሞኑን የነዳጅ ጉዳይ ታቆይል ይግባ ታዲያ እኔ ላድርሶት በደስታ። አንተማ እኮ ድሮም ልጅ ሆነህ ሳስተምር ቅልጅ ነበርክ። አይ ቲቸር መሸኘት ትልቅ ነገር ሆኖ ነው አሁን። እቴኑ እሷ መምህር ነች? አይ አዋራጅ ነች ናት። ጋሽ ከቤ ወደ ስራ ነው ነበር። አንድ 5 እናቶች ምጥ ላይ ናቸው ተብለን እኔም የሥራ ባልደረቦቼ መድረስ አልቻልንም። እንግዲህ እሱ የፈጠራቸው ያውቃል። እኔም በሩጫ ልቤ ፈነዳች። እሷን አድርታት፣ እኔ ልውረድ፣ ግድ የለም። አንድ አካባቢ አይደላችሁ? አንድ ላይ አደርሳችኋለሁ። ግቢ። አይ መስረሻም ታክሲ አላገኘም። ማን ነው እሱ? ያ ወጣት ነው፣ ኢሚግሬሽን ውስጥ ነው የሚሰራው። ሲገርም። እኔም እኮ ለፓስፖርት ጉዳይ ወደዛው ነው የሚሄደው። አይ አገልጋይ በሌለበት ተገልጋይ ቢቀድም ምን ዋጋ አለው? ባልያዘው ልጅ። ሰዎች አልገባንም እንጂ ረጅሙ ሰልፍ ላይ ተሰልፈው የምናየው ሰው ሳይሆን ሀገር ነው። እናቶቻችንን የምታዋልድልን ነርስ፣ ልጆችን የሚያስተምርልን መምህር፣ በየቢሮው የሚያገለግሉን ሰራተኞች ሁሉም ሰልፍ ላይ ናቸው። እነዚህ ሰዎች ሳይሆኑ ሀገር ናቸው። ያ ማለት ሀገር ነው የተሰለፈው። እንደዚህ አይነት ሀገር አቀፍ ችግር ሲከሰት ካልተረዳዳን መች ልንረዳዳ ነው? አስቡት፣ አንድ መኪና የ4 ሰው ባዶ ቦታ ይዞ ሲሄድ አይኖ ጊዜው ያስፈራል። ግን ቢያንስ ወደ ስራ መውጫ ሰዓት ላይ ብቻችንን የምንሄድ ሰዎች ወደምንሄድበት ቦታ ያሉ ሰዎችን ሊፍት ብንሰጥ፣ ምናልባት እኮ እነዛ ሰዎች እኛ ልንገለገልበት ወደምንሄድበት ቦታ ለማገልገል የሚሄዱ ሊሆኑ ይችላሉ። ዛሬ ማታናና ወንድነትን ስፈትነው ልደር እኮ አለች። 2 ልጅ ወልዶ ልፈትን ማለት አይከብድም? ሆኖ ይከብዳል። በጣም ወድጃት በተደጋጋሚ የፍቅር ጥያቄ ሳቀርብላት ኖርኩ። ከስንት ድካም በኋላ ጥያቄን ተቀብላ ና ወንድነትን ስፈትነው ልደር አለችኝ። ምንድን ነው? ፍራሽ ነዋ ሰውዬ። ፋይናል ኤግዛም እኮ ነው ያለብኝ። ለፈተናው ተዘጋጀ? አታየኝም ትጥቄና ሟልቼ። ይኸውልህ ፈተናው ምን መሰለ፣ ከ1 ሰዓት በኋላ ወደ ሐዋሳ ፍላይት አለብኝ። እናም ልጆቼን ልክ እንደ አባት ሆነ እጅግ በጣም አስቸጋሪ ባህሪያቸውን ተቋቁመ ነገ ስመለስ በሰላም ካስረከብከኝ አንተ ለባልነት የምትመጥን ወንድ መሆንህን አረጋግጣለሁ። ልብ በል በጣም አስቸጋሪ ናቸው። እንቅልፍ የሚባል አያውቁም፣ አንተንም አያስተኙህም። እወጣዋለሁ። ቀድሜ የወረደ ቲቪውን ይሰብራል። አቤት ማነህ? አባታችሁ ነኝ። አባታችን ከሆንክ ልክ እንደኔ ተሰግስጋ አውራ። ቶሎ በል። እሺ ምን ላውራችሁ? እማዬ ጋር እንዴት እንደተዋወቅ ንገረን። የልጅ ጨዋታ እንጫወት። ኦኬ እንግዲህ እኛ እንደዚህ ነው የምንጫወተው። ቆንጆ ጨዋታ ነው። እንቁላል ስራልንና በልተን ፊልም እናያለን። የምን ፊልም? መሽቷል እኮ ብሉና ተኙ እንጂ። የሆረር ፊልም የማየት ልምድ አለን። እሱን አይተን ነው የምንተኛው። ወደ ሆረርነት ሳይቀየሩብኝ በእንቅልፍ ኬን ላስተኛቸው እንዴ? ከእናታችሁ ጋር እንዴት እንደተዋወቅን ላውራላችሁ። አባታችሁ ጋር ከተለያየች በኋላ ነበር። ልጆቹ ተኝተዋል፣ አትረብሻቸው። እስከዚህ ሰዓት እኮ በፍጹም ተኝተው አያውቁም። ምን አድርጋቸው ነው ልጆቼን? ዘረርኳቸው። የገዛውልሽን እኔ ፍቅር በየቀኑ ስጦታ መስጠት አይሰለችህማ? ላንቺ ምንስ ብሰጥ? ኦሪጂናል ነው ሸውደው እንዳይሆን። አረ ላምሪ ትሙት ኦሪጂናል ነው። ውሰድና ለምትምልባት ሴት ስጣት። እሺ ምን ላድርግ? የኔ ፍቅር የመጀመሪያ ፍቅረኛ ነሽ። በሷ ነው ስም ብለህ ኖርኩት። በቃ ለምዶብኝ ቀረ። ይቅርታ፣ ሁለተኛ አይለመደኝም። ተው ይሄው ተፏት በቃ። እሺ በቃ ተነስ፣ ይቅርታ አድርጌልሃለሁ። ላምሪ ምንድነው? አናዱኝ ነው እንዴ? ሁሉ ጊዜ በኤክሱ እየማላብሬው የምኖረው። ታዲያ መነጋገር እያለ መደባደብ እኮ። የኔ ፍቅር ይቅርታ፣ በእናትህ በጣም ጎዳው። አይ ደህና ነኝ። እባክህ ደግሞ ወደ ውስጥ ፈሶ እንዳይሆን ተነስና ወደ ሆስፒታል እንሂድ። በእውነት ደህና ነኝ።
የኔ ፍቅር እሺ በልና እንሂድ ፕሊዝ። ላምሪ ትሙት ደህና ነኝ። ኧረ ወዲያ